ሃይማኖትና ፖለቲካ አንድ ናቸው ያልኩበትን ምክንያት ላስረዳችሁ። እስኪ በመጽሐፈ ነገሥት በአንደኛው መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 3 ከቁጥር 1 ጀምሮ ያለውን ታሪክ አነብላችኋለሁ። የእግዚአብሔር ቃል ስለሆነ በጥሞና አድምጡ። ሰለሞንም ለግብፅ ንጉሥ ለፈርዖን አማች ሆነ። የፈርዖንን ልጅ አገባ። ቤቱንና የእግዚአብሔርን ቤት በኢየሩሳሌም ዙሪያ ያለውን ቅጥር ሰርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። እስከዚያም ቀን ድረስ ለእግዚአብሔር ስም መቅደስ አልተሰራም ነበርና ሕዝቡ በኮረብታ ላይ ባሉት መስገጃዎች ይሰዋ ነበር። ሰሎሞንም እግዚአብሔርን ይወድ ነበር፣ በአባቱም በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። ገባኦን ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰሎሞንም በዚያ መሠዊያ ላይ 1000 የሚቃጠል መሥዋዕት አቀረበ። ይህን ያደረገው እስራኤልን ሊመራ የተመረጠው ንጉሡ ሰለሞን ነው። እንግዲህ ንጉሡ ሰለሞን የአገር መሪ ነው፣ ሃይማኖተኛም ነው። እግዚአብሔርም በገባኦን ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥ ለምን አለ። ሰሎሞንም አለ፣ እርሱ በፊት በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ አባቱን ማለቱ ነው። ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ ደግሞ በዙፋኑ ላይ የሚቀመጥ ልጁ ሰጥተህ ታላቁን ቸርነትን አቆይተለታል። አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፈንታ አንግሰኛል። እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። አያችሁ፣ ፖለቲካና ሃይማኖት አንድ ነው ስላቸው እነኚህ የፖለቲካ መሪዎች፣ የቀደሙቱ የአገር መሪዎች፣ የዓለም መሪዎች፣ አሁንም ቢሆን እስራኤላውያን የአይሁድ እምነት ተከታዩ ናቸው ዋና መሪዎቻቸው። ስለዚህ ሃይማኖቱ ከፖለቲካው ጋር እየሄደ ነው እና ሲመረጡ ምንድን ነው የሚሉት? ሳይገባኝ የመረጥከኝ እግዚአብሔር ሆይ አብረኸኝ ሁን ነው የሚሉት። የኢትዮጵያ መሪዎች መጀመሪያ ሲመረጡ ቤተክርስቲያን ነው የሚያቃጥሉት፣ ካህን ነው የሚያርዱት፣ ዲያቆን ነው የሚያርዱት፣ ህዝብ ነው የሚያጠፉት። የቤተ ክርስቲያን ተጻራሪ ነው የሚሆኑት፣ ተቃራኒ ነው የሚሆኑት። በቃ በእግዚአብሔር ላይ ያምጻሉ። እኔ አንድ ደሃ ሀገር ለመምራት የወደቀች በኢኮኖሚ የወደቀች በአስተሳሰብ የወደቀች በሁሉም ነገር በቴክኖሎጂ የወደቀች አንዲት ደሃ ሀገር ለመምራት እንዴት እግዚአብሔር ጋር መታገል ያስፈልጋል? ዝም ብሎ መምራት እኮ ነው በቃ። አንተ እግዚአብሔርን እኮ የምትታገለው እንደው በስልጣን ሲመጣብህ እንደው የሆነ የተሻለ ነገር ለማድረግ እንዳይቀርብህ። አሁን ኢትዮጵያን መምራት አለመምራት ቢቀርብ አይቀር ምን ልዩነት አለው? በዚህ አሁን ባለንበት ዘመን ንጉሡ ሰለሞን ምንድን ነው ያለው? አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ ፈንታ አንግሰኛል። እኔም መውጫንና መግቢያን እማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው እኔም ያለሁት ማለቱ ነው። እኔም ያለሁት አንተ በመረጥከው ሕዝብ ስለ ብዛቱም ይቆጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው አለ። እንግዲህ ታላቅ ሕዝብ እየመራው ነው ያለሁት። በታላቅ ሕዝብ መካከል ነው የሾምከኝ። መግቢያና መውጫ ማላቅ ደካማ ነኝ። ሰሎሞን ሲመረጥ የውጭ ኃይል ሴኩሪቲ አላክለት። በውጭ ኃይል በእጀዙር የሚሆን በተዘዋወር የሚሆን በቀጥታ እኛ ያልነው ይመረጥ ተብሎ አልተመረጠም። ሰሎሞን የራሱን ሕዝብ ሊመራ በራሱ ሕዝብ አምላክ የተመረጠ ንጉሥ ነው። ፖለቲካና ሃይማኖት አንድ ናቸው ማለት ይህንን ነው። ስለዚህም ይላል በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን ይለይ ዘንድ ለባሪያህ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሰሎሞን እንዲህ ብሎ ሲለምን የእግዚአብሔር መልስ ምንድን ነው? እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን ባለጠግነትን የጠላቶችንም ውድቀት አልለመንከኝም። እና እነሆ እኔ እንደ ቃል አድርጌልሃለሁ። እነሆ ማንም የሚመስል ካንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበበኛ አድርጌ አስተዋይ ልቦና ሰጥቻለሁ ብሎ እግዚአብሔር አምላክ እንደመረጠውና አስተዋይ አድርጎ እንዳከበረው እናያለን። ስለዚህ እግዚአብሔርን የማያከብር
ሀገርም ይሁን መንግስት ይወድቃል ይጠፋልም። ፖለቲካና እምነት አንድ ናቸው የምንለው ለዚህ ነው ያለፉት የኢትዮጵያ መሪዎች ከነዚህ ልጆች የተወለዱ ስለሆኑ ይብዛም ይነስም ካሁን ካለንበት ዘመን በተሻለ መልኩ እግዚአብሔርን አክብረው በተሻለ መልኩ ሀገራችንን አስቀጥለው በዓለም ደረጃ እንድትታወቅ አድርገዋል። አሁን የምንታወቀው በምንድን ነው? በጦርነት፣ በእልቂት፣ በጭፍጨፋ እንዲያም ከዚህ በፊት ያልተደረጉ አሰቃቂ ወንጀሎች ከሚፈጸምባቸው ሀገሮች የአንድ ሀገር ሰው መሆን ችለናል ማለት ነው። እስከዚህ ወድቀናል።